100% እርግጠኛ ነኝ እኔና ሀይሚን ለማለያየት ነው የሚመስለው። እንኳን እንደዛ ተገኝታለች፣ ቁልፏ ተገኝታለች። ቁልፏም ሀይሚ ናት። በቃ ፓስወርዷ ዋና ፓስወርዷ ሀይሚ ናት። እንደማያወራ ሰው ምንድነው? አንተ እኮ ነው ህይወት ውስጥ ገብተህ የበጠበጥከኝ። እሺ እኔ እኮ ይቅርታ ለመጥቼ እኮ ነው እንደዚህ አይነት ኬዝ ውስጥ የከተከኝ። ያኔ ለምን አትናገርም? ድሮ ለምን አትናገርም? ምንድነው የኔ ጥፋት ምንድነው? እኔና ሀይሚ በደንብ እንተማመን ነበር። ገብቶሃል? አላቅም ማለት ሀይሚ እኔ ግራ ገባኝ። አንተ እኔ ጥፋት ስራት ነው ሌላ ነገር እንትን አትበልሽ። ምን ልታመጣ ነው? ምን ልታመጣ ነው? ሌላ ነገር ውስጥ እንዳንገባ። ምን ልታመጣ ነው? የምን ሌላ ነገር ውስጥ እንዳንገባ። ምን ልታመጣ ነው? ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ ዛሬ ጨረቃዎች መጥተዋል። ከትናንቱ የዛሬው ደግሞ ትንሽ ፈታ ያደርጋል ማለት ነው፣ የምር ማለት ነው። እና በቃ አይደል የተደበላለቀ ስሜት ያለው ቪዲዮ ነው ዛሬ የተለቀቀ። ሀይሚ ደግሞ ማለት ነው እንዴው እንደዚህ ዝንጥ ብላ ስትመጣ የትናንቱን አይታችሁ የዛሬውን ፎቶ ስታዩ ምን አላችሁ? እኔ ደስ ብሎኛል በጣም ማለት የተወሰነ ቢያንስ እንኳን በግላቸው ሰላም እንደሚወርድ ነው የተሰማኝና ብሩክ ደግሞ ዛሬ በቃ ሁሉንም ነገር አንድ ባንድ ተናግሯል። ማለት ዳኒ ለምንድን ነው በእኛ ህይወት ውስጥ እንደዚህ የሆነው? ዳኒ በተለይ ምን አስቦ ነው ማለት ለሀይሚ ያሰበ መስሎ እኛን ለመለያየት ነው ወይ እንደዚህ የሚያደርገው? እኔ ሀይሚን ለማስረዳት ስፈልግ ሀይሚ ደግሞ ልትረዳኝ አልቻለችም። ተናዳ ነው ያለችው። በቃ እኔ የማይሆን ሙድ ውስጥ ነው ያለሁት። የመጨረሻ ላገኛት እንኳን አልቻልኩም ብሎ ዛሬ እንግዲህ ብሩክ አንድ ባንድ ሁሉንም በዝርዝር ተናግሯል። ስለ ሶሲና ስለ ዳኒም እንግዲህ ታረቁ። ያቅም ይለፍቻለሁ። ከዚህ በኋላ ግን አያገባኝም። ሶሲ ለተፈጠረው ነገር ይቅርታ፣ እኔ በሰራሁት ፕራንክ ለተወቀሽው ወይም ከዳኒ ጋርም ከተኮራረፍሽ ከዚህ በኋላ በቃ አያገባኝም ብሎ ተናግሯል ማለት ነው በ4 ነጥብ። ስለዚህ እነሱ ከጨረቃ ህይወት ይወጣሉ ማለት ነው። ያ ማለት ከብሩክና ከሀይሚ ውልቅ ብለው ይወጣሉ። እነሱም እንግዲህ በአንድ ይመጣሉ ሀይሚና ብሩክ ማለት ነውና እንግዲህ ፍፄ ደግሞ ከዚህ በኋላ ያለውን ነገር አስታርቃቸው እንላለን ማለት ነው። የምር ማለት ነው። ማለት ሲሆን ራሳቸው በግላቸው ታርቀው ይመጣሉ። ግን ደግሞ ካልሆነ በቃ ማለት ብሩክ በጣም ተናዷልና ጨርሰናል እኔና ሀይሚ እያለ ዛሬም ሲል ነበርና በቃ አያገባሽም እያለ ዛሬ ማለት ነው አያገባሽም እያለ ሲል ነበርና ዛሬ ሁሉንም ነው ስለ ሶሲም ስለ ዳኒም ስለ ሀይሚም ስለ ሁሉም አይመለከተኝም ከዚህ በኋላ ራሴን ወደ ራሴ ህይወት ተመልሻለሁ፣ አንቺም ወደ ራስሽ ህይወት እያለ ነበር። ተያይዛችሁ ትመጣላችሁ እንደ እያለ ደግሞ ማለት ነው። ይኸው እንዲህ ነው የሚያናድድ ብሩክ ማለት ሀይሚ አንተ ከሶሲ ጋር እንደዚህ እያወራችሁ ጀስት እያወራችሁ ስትመጡ ስታያችሁ ሀይሚ ትናደዳለች። አሁን ዛሬ ዳኒና ሀይሚ ሲመጡ ብሩክ ጭራሽ ተያይዛችሁ ትመጣላችሁ ብሎ ተናዷል ማለት ነው ብሩክና ብቻ ግን ይሄ ብድር መመላለስ በጣም ነው የሚደብር የምር ማለት ነው። ማለት ፍቅራቸውን እንዴት ነው ያበላሽዋል ብዬ ነው የማስበው። ፍፄም ሲል ነበረ ሁለታችሁ በቃ ብድር እየተመላለሱ ነው ያሉና የማይሆን ሙድ ውስጥ ገብተው ነው ያሉ፣ እልክ ውስጥ ነው የገቡ እያለ ባለፈው ሲል ነበርና ብሩክ ፕራንክ ሲያደርጋት ሀይሚ ደግሞ መልሳ ሞር ፕራንክ መታደርገው ከሆነ በቃ የምር በጣም ከባድ ነው። ባለፈውም እንደዚህ ለምን እናደርጋለን ብለው ራሳቸው ተነጋግረው ነበርና አሁንም እንግዲህ ይሄ ሁሉ ነገር አልፎ ታርቀው ይመጣሉ ብዬ አስባለሁና አሁን ነገሩ እያለቀ ነው። እንግዲህ ስለ ሁሉም ነገር ተናግሯል ብሩክ። ቤተሰቦችን ለምን ተነካላችሁ? በተለይ ቲክቶክ ላይ የእናቴን ፎቶ ዘግዝቃችሁ በጣም ያልሆነ ነገር የምትሉ ብሎ በጣም አዝኗል። በጣም ማለት ነው። እና ለእናንተ እንግዲህ የብሩክ መልእክት ይድረሳችሁ ማለት ነው። የብሩክን እናት ዘግዝቃችሁ ብሩክና ሀይሚ ሲጋጩ ሩጣችሁ የብሩክን እናት የምትዘቀዝቁ በስስ ጎኑ የምትገቡ የምር ማለት ነው። እናቴን ወዳለሁ፣ እናቴን አከብራለሁ ያለ እናቴ አይሆንልኝም ስለሚል በቃ ውስጥ እንዴት ነው ልቡን ለመስበር የሚደረግ ነገር ነው። ይሄ እኮ ታዲያ በፈጣሪም እንዲሁ በየትኛውም ነገር ምንም ተቀባይነት የለውም። ማለት እናትን ያክል ነገር ማዘግዘግ በጣም ከባድ ነው። ይሄ ነገር ብሩክን በጣም በቃ እንዴት ነው ውስጡን እንትን ብሎታል ማለት ነው። እና ያም ይሁን ይህ እንግዲህ ብሩክ ምንም ማለት አይደለም ያለ ነው። አንዳንዴ ችግር ይፈጠራል። በቃ አይሰሙም። ስለማይሰሙ ምንም ማድረግ አይቻልም። እና አሁን ዋናው የሀይሚና የብሩክ ወደ አንድ የሚመጡበትን ሁኔታ እንትን ማለት ነው። ቢችሉ ራሳቸው ታርቀው ቢመጡ ደስ ይለኛል።
ሀይሚ እንግዲህ ዳኒ አንተ ያሳየኝ ውሸት ነው እንዴ እያለች ነበር። ብሩክን እናንተ እናወራበታለን እያለችው ነበር እና ብሩክን እናንተ እናወራበታለን እያለችው ነበር እና ይሄ ነገር ሀይሚ እንዴት ታምኛለሽ? እንደማታምኝ እኮ እርግጠኛ ነን ውሸት እንደሆነ ማለት ነው። ስለዚህ ውሸት መሆኑን በይተል ነገሪውና ማለት ነው ታርቃችሁ ነገሩን አጽደታችሁ መምጣት አለባችሁ። አንቺ ብሩክና ሶሲ ያላቸውን ሁኔታ ነው የጠየቅሽ ትናንትና እንጂ እውነት ዳኒ ያለሽን ፎቶሾፕ ይዘሽ መቼም በዚህ ብሩክን ሳታምኑ ቀርተሽ አይደለም። ስለዚህ እውነቱን ሀይሚ ደግሞ ለብሩክ ግልጽ በማድረግ ከካሜራ ጀርባ እንዲረዳሽ በማድረግ በቃ እንዲ ነው እንደዚህ ለማድረግ ነው ብለሽ ማስረዳት አለብሽ ሀይሚና እዚህ በኋላ ነገሩ እንዳይሰፋና ብትችሉ ሁለታችሁ ብቻ ብትታረቁ ሰው ሳይገባ ማለት ነው ማለት በቃ ብሩክ በጣም ተናዷል። በትናንት ነው ማለት ነው በጣም ከሚባለው በላይ በትናንት ነው ብቻ ሳይሆን ሰሞኑንም እየሆነ ባለው ያው ብዙ ነገር አለና ያም ይሁን ይህ እንግዲህ ጨረቃዎች ታርቃችሁ እንድትመጡ ነው የምንፈልገው። እንግዲህ ዳኒና ሶሲ ደግሞ ከህይወታቸው እንደወጡ ነው ዛሬ በቃ ብሩክ የተናገረው አያገባኝም ስላለ ማለት ነው። ያው እንግዲህ አንድ ቪዲዮ ወይ ሁለት ቪዲዮ ቢሰራ ነው ከዚህ በኋላ ከዛ በኋላ ይታረቃሉ ብዬ አስባለሁ። ሀይሚ ደግሞ ዛሬ እንደዚህ እምር ድምቅ ብላ ዋው ጸጉሯን ተሰርታ እንዴት ነው ሆና የመጣችው ማለት ነው። በጣም ነው ያማረባት በጣም ማለት ነው። ዳኒ ግን ሲመጣ ፈርቷል። የምር አሳዝኖኛል ሲመጣ ማለት ነው። እና በቃ ምድር ሰማይ እያየ ነው የመጣው እና ሲደርስ ደግሞ ብሩክ እንዴት ነው የተናናቅ ነው እያለ ነበር ማለት እስካሁን እኔና ሀይሚ እንተማመን ነበር። አሁን ላይ ግን እንግዲህ በዚህ በተፈጠረው ችግር ልንተማመን አልቻልንም ለማለት ነው ብሩክ ሲል ነበርና ብቻ እንግዲህ ያለፈው አልፏል። ከዚህ በኋላ ጨረቃዎች ለምሰሩት ነገር ተጠንቀቁ። የምር በዚህ ልክ ቤተሰብን የጨረቃ ፋሚሊን ማስጨነቁ ተገቢ ነው ብዬ አላስብም። በጣም ነው የተጨነቁት ቤተሰብ ማለት ነው የምር ማለት ነው።